ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁትኝ በአብዛኛው ሴት ልብ ውስጥ የሆነ እንደ ነቀርሳ ስክት የሚያደርጉትን ነገር ነው እና እንደሚሉን መሰላችሁ አንቺ እኮ ጸባይ ነው እንጂ መልክ የለሽም ምናምን የሚሉት ነገር አለ። ገባችኋ? እንደዛ ይሏችሁና ያሳምኗችኋል እናንተ ጸባይ እንጂ መልክ እንደሌላችሁ። እናንተን የሚያስወድዳችሁ አንድ ነገር ያለው ጸባይ እንደሆነ ብቻ እንድታምኑ ያደርጓችኋል። ከዛ በኋላ እነሱ እንደፈለጓችሁ ነው የሚያሽከረክሯችሁ። በነገራችን ላይ እኔ ይሄ ራሴ ያለፍኩበት ነገር ነው፣ እኔ የነበርኩበት ነገር ነው እና እኔ ቆንጆ አይደለሽም ማለቴ አሁን ላይ ራሴን በመስታየት ሳየው እኔ ራሴን በጣም ነው የምወዳት፣ ደስ ትለኛለች፣ ታሳሳኛለች። ግን በፊት ይህን አላምንም ነበር። መስታየት ለረጅም ሰዓት አላይም ነበረ። ምንድነው እኔ ይህን አምኜ የተቀበልኩት ልጅ ሆኜ ነው። የሆነች ሴትዮ እንደ ቀልድ አንቺ ለልጅ ድርሻለሁ ምናምን የሚሉት የለም፣ እንደዛ አይነት ሴትዮ ነበረች እና ለልጅ ነው የምድርሽ ምናምን ትለኛለች። ከዛ ምን አለችኝ የሆነ ጊዜ ላይ እስኪ ምናምን ብላኝ እሺ ብዬ ሄድኩኝ ማለት ነው ከጎኗ። ከዛ ስቀመጥ ልክ እንዲህ አዛዙራ አየችኝ እና ወይኔ ነገሩ ብዙ መልክ የለሽም ጉርድድ ያልሽ ነሽ፣ ግን ደም አለሽ እና ጸባይ ያለሽ አለችኝ ማለት ነው። አምኜ ተቀበልኳት። ከዛ ሰው ሲጠይቀኝ አይ እኔ እኮ መልክ እኮ የለኝም፣ እኔ እኮ ጸባይ ነው እንጂ መልክ የለኝም እላለሁ። ከዛ ሁሉም ሰው የሚቀርበኝ ጸባይ እንጂ እኮ መልክ የለሽም ሲሉኝ ያችን ክሬዲት ላለማጣት ጸባይኛ እንደሆንኩ ለማሳየት የሚሉኝን ሁሉ እሺ ነው የምለው። እሺ አዎ በቃ ሰው በዚህ ከሄድ አብሬ ነው የሚሄደው፣ ሰው በዚህ ከሄድ አብሬ ነው የሚሄደው እስከ ረጅም ሰዓት ድረስ ማለት። ከዛ በቃ ሌላ እና ብዙ ሰው ራሱ በቃ ቆንጆ አለመሆንሽን አስምኖሽ አንቺ ጥሩ ነገር እንደማይገባሽ አብሮሽ ያለው ሰው ራሱ ውለታ እየዋለልሽ ነው የሚመስልሽ። ሁላ የሆነ በቃ ውለታ እንደተዋለልሽ እየጸደቀ እንደሆነ አንቺ ጋር ስለሆነ ምናምን እሱ የእነሱ መልክ እኮ ውዴ ከአንቺ ይብሳል እኮ። አንቺ በቃ ቆንጆ አይደለሁም እንኳን ብለሽ ለራስሽ ብትሰጪው እነሱ ከአንቺ የባሱ ናቸው። እነሱ ግን ወይ እንትንሽ እንደዚህ ነው፣ ፀጉርሽ እንደዚህ ነው፣ ከንፈርሽ እንደዚህ ነው፣ ጥርስሽ እንደዚህ ነው፣ መልክሽ እንደዚህ ነው እያሉ ያሳቀቁሻል። እነሱ ግን ያላቸውን ነገር ትክ ብለሽ ብታያቸው ስለምትወጃቸው ነው እንጂ ከአንቺ የባሱ አመድ ናቸው። ግን ሁሉም ሰው ያሳምኑሻል። እኔ አሁን ነገሩ መልክ የለሽ ምናምን ያለችን ሴትዮ ግን ደግሞ ምንድነው አንዳንድ ጊዜ ራሳችንን መውደድ አለብን፣ ራሳችንን ማመን አለብን፣ ለራሳችን ዋጋ መስጠት አለብን። እኔ ከጊዜ በኋላ የገባኝ እሱ ነው። አሁን ዓለም ላይ አለ የተባለ ቆንጆ አለ የተባለ ትልቅ ነገር ቢመጣ እኔ ራሴን ዝቅ አላደርግም፣ ወይም ለዚህ ሰውዬ አልገባውም አልልም። ለማንኛውም ሰው በቂ ነኝ ብዬ ነው የማስበው። ማንኛውም ወንድ ቢሆን ከወደድኩት ለሱ በቂ ነኝ ብዬ ነው የማስበው። የሆነ እሱ ወይ እሱ የተማረ ስለሆነ ወይ እሱ ቆንጆ ስለሆነ ወይ እሱ አቋሙ ስለሚያምር እኔ አልገባውም ምናምን ብዬ አላስብም። በቃ ለሆነ ሰው ጥሩ ለተባለ ሰው፣ ቆንጆ ለተባለ ሰው፣ መልካም ለተባለ ሰው እገባዋለሁ ብዬ ነው የማስበው። ምክንያቱም አሁን ዋጋ ገብቶኛል፣ መልካምነት ታይቶኛል። አሁን የሆነ ሰው መጥቶ ወይ መንቺ እኮ መልክ የለሽም ጸባይ ምናምን ቢለኝ መጀመሪያ ራስህን ነው የምለው እና እሱ የሌለውን ነገር ነው የምነግረው እንጂ እንደ ድሮ ያለችኝን ነገር እንዳላጣት ብዬ አፌን ዘግቼ በጭራሽ አልቀመጥም እንደ ድሮ። እና ሁላችሁም ብትሆኑ ማለት ነው የሆነ ሰው መጥቶ አንቺ እኮ ጸባይዋ ምናምን የሚሉ ሲጀመር የሚበላኝና ሞራ ሲዞረኝ አውቀዋለሁ። ሲጀመር ሰው መጥቶ አንቺ እኮ ጸባይሽ አንቺ እኮ ምናምን ካለሽ ዋሽተው ነው፣ ለሆነ ነገር እያመቻቹሽ ነው እንጂ አንቺ እውነት የምትፈልጊውን ነገር አዎ፣ የማትፈልጊውን ነገር አይ አልፈልግም ማለት ብታቆሚ ኖሮ ይቺ ወይ መልክ የላት ወይ ጸባይ የላት ነው የሚሉሽ ለራስሽ ስለቆምሽ። ስለዚህ አሁን የሆነ ሰው መጥቶ አንቺ እኮ መልክሽም ጸባይሽ ምናምን ካለሽ መልኬም ቆንጆ ነው እግዚአብሔር ይመስገን፣ ፈጣሪ ነው የሰራው፣ ፈጣሪ ይሄን በቃሽ ብሎ ከሰራልኝ ማን ነው እሱ አቃቂር የሚያወጣው? ፈጣሪ ስራ ላይ የራሱ እግሩ የተወላመመ ሆኖ እግሯን እንደዚህ ያለች ሴት ነው የምወደው። የራሷ ረንባና ቆቦ የሚሆኑ አይኗ እንደዚህ ያለ ሴት ነው የምፈልገው። አንቺ ራስሽ መራጭ ከሆንሽ ግን ማለት ነው እነዛ ሰውዬ መስፈርት አያወጡብሽም። ጸባይሽ አንቺ እንደሚመችሽ ሆነሽ ኑሪ። መልክሽ ደግሞ እግዚአብሔር የሰጠሽ ነው፣ አምነሽ ተቀበዩ። አሁን የራሴን መስታየቱ ላይ ሰዓት እንዴት ደስ እንደምትለኝ እሰማታለሁ ምናምን እላታለሁ። በጣም ነው የምወዳት። አሁን ድሮ ማወራቸው ምናምን እንዲህ የምላቸው መጥተው
አንቺ እኮ እንደው መልክ የለሽ ምናምን ሲሆኝ ኧረ በቃ ነው የምለው። ራስን ነኝ መጀመሪያ እኔ በጣም ቆንጆዬ ነኝ። እና ለራሳችሁ ቁንጅናችሁን አምናችሁ ተቀበሉ። ማንም እየመጣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ እንዲል አትፍቀዱለት። እሺ የምሬን ነው። ማንም ሰው አይገባውም።